ሰላም ጤና ይስጥልን የሄሎ ወርልድ ኒውስ አድማጮቻችን፣ በዛሬው ዕለት የዜና ዝግጅታችን ዓለም አቀፍ ትኩረትን የሳቡ ዋና ዋና ክስተቶችን ይዘን ቀርበናል። ዩክሬን ጦርነቱ ከተጀመረ ወዲህ ትልቁን የድሮን ጥቃት በሞስኮ አደረሰች። ዩክሬን አጠቃላይ ጦርነቱ ከተጀመረ ወዲህ ትልቁን የድሮን ጥቃት በሞስኮ ላይ አድርሳለች። በአንድ ሳምንት ውስጥ ለሁለተኛ ጊዜ በሞስኮ ዋና ነዳጅ ማጣሪያው ላይ የተሰነዘረው ይህ ጥቃት በዋና ከተማዋ ላይ ግዙፍ ጥቁር ጭስ እንዲታይ ያደረገ ሲሆን በአየር ማረፊያዎች ላይ በመቶዎቹ የሚቆጠሩ በረራዎች እንዲስተጓጉሉም አድርጓል። የሞስኮ ከንቲባ ሰርጌይ ሶብኒያ እንደገለጹት አየር መከላከያ ሰራዊት ወደ ሩሲያ ዋና ከተማ ያመሩ ቢያንስ 194 ድሮኖችን መጥተው ጥሏል። ይህ ቁጥር በቅርብ ወራት ውስጥ ከተፈጸሙ ከባድ ጥቃቶች እጅግ የላቀ ነው። በአጠቃላይ የዩክሬን በሰፊው የራሷ ግዛት ላይ ባደረሰችው ይህ ጥቃት በኦዘባ ባህር ላይ የተተኮሱትን ጨምሮ ወደ 1000 የሚጠጉ ድሮኖች በአየር መከላከያ ተከሽፏል። በዚሁ ጥቃት ቢያንስ 17 ሰዎች ጉዳት ደርሶባቸዋል። የጥቃቱ ዋና ዓላማና የዘለንስኪ መልእክት ዩክሬን የራሷ ጦርነት ገቢ ለመቀነስ እና ሩሲያውያን የወረራውን መዘዝ እንዲሰማቸው ለማድረግ የራሷን ኃይል ማመንጫ ተቋማትና የነዳጅ ማጣሪያዎች በተደጋጋሚ ኢላማ እያደረገች ነው። በአንዳንድ አካባቢዎች የነዳጅ እጥረትን መከሰቱ ተዘግቧል። ይህ በደርዘን የሚቆጠሩ ድሮኖች የተፈጸሙበት ጥቃት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ከአሜሪካ እና ከፈረንሳይ ፕሬዝዳንቶች ጋር አስፈላጊ የሆነ ምክክር ጥሪ ማድረጋቸውንና በዚህ ሳምንት በተካሄደው የጂ7 ጉባኤ ላይ ተጨማሪ ድጋፍ ለማግኘት ቃል መግባቱን ካስታወቁ ከጥቂት ሰዓታት በኋላ የተፈጸመ ነው። ዜሌንስኪ የሐሙሱን ጥቃት የገለጹት በዚህ ሳምንት መጀመሪያ ላይ ሩሲያ በኪየቭ እምብርት በሚገኝ ታሪካዊ በዩኔስኮ የተመዘገበ ገዳም ላይ ላደረሰችው ጉዳት ተመጣጣኝ ምላሽ ነው ብለዋል። ዩክሬን የምትቃጠል ከሆነ የእናንተ ሞስኮም አብራ ትቃጠላለች በማለቷ ጥቃቱ ሩሲያውያን ፕሬዝዳንት ቭላዲሚር ፑቲን ወደ ድርድሩ ጠረጴዛ ለማምጣት የኪየቭ ጥረት አካል መሆኑን ገልጿል። ጥቃቱን ለማቆም ጦርነቱን ለመጨረስ ጊዜው አሁን ነው ሲሉም ተደምጧል። ይህ በሞስኮ የተፈጸመው ጥቃት ለፕሬዝዳንት ፑቲን ሌላኛው የውርደት ምንጭ ሆኗል። በወሩ መጀመሪያ ላይ ፑቲን በስቴን ፒተርስበርግ ከተማ የሚያስተናግዷቸው የውጭ ሀገር እንግዶች የኢኮኖሚ ጉባኤ እያዘጋጁ ባሉበት ወቅት የዩክሬን ድሮኖች በትውልድ ከተማቸው ላይ ጥቃት ሰንዝረው ነበር። በጥቃቱ ዕለት ፑቲን ከሞስኮ በ700 ኪሎ ሜትር ርቀት ላይ በምትገኘው ካዛን ከተማ በመገኘት የደቡብ ምስራቅ እስያ ሀገራት ማህበር መሪዎችን እያስተናግዱ ነበር። የሩሲያ መንግስት ቁጥጥር ስር ያዋሉ የቴሌቪዥን ጣቢያዎች በሞስኮ ላይ የተፈጸመውን ጥቃት በአጭሩ ብቻ የዘገቡ ሲሆን ለክሬምሊን ወግ አጥባቂ የሆኑ ጋዜጣዎች ግን የጥቃቱን ዜና ዘግቧል። አንዳንድ ጋዜጦች የአየር መከላከያ ሰራዊትን አፈጻጸም ያወድሱ ሲሆን ጥቃቱ በዋና ከተማዋ ዙሪያ ያለውን መከላከያ የበለጠ ማጠናከር እንደሚያስፈልግ ማሳያ መሆኑን ጠቁሟል።